አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ የኮሪደር ልማትና የዜጎች እርካታ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ መቼም ከጥቂት ዓመታት በፊት እንዲያውም ከጥቂት ወራት ቢባል ማጋነን ባልሆነ አነጋገር አዲስ አበባን ያየ የተመለከተ ሰው ከሀገር ወጥቶም የተመለሰም ከሆነ ወይም ደግሞ ከከተማዋ በተለያየ ጉዳይ ራቅ ወዳሉ ስፍራዎች ሄድ ብሎ ለተመለሰ ሊሆን ይችላል የአዲስ አበባን ሁለንተናዊ ፈጣን ለውጥ ማየቱና መረዳቱ አይቀርም። እንዲያም ብሎ መገረሙና መደነቁ የማይቀር ነገር ነው። አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ የከተማዋን እንዲህ ባጭር ጊዜ መዋብና መድመቅ ለነዋሪዎቿ ምቹ መሆን ላስተዋለ ብልህ ሀገሪቱን የሚመሩት ሰዎች ምን ያህል እንቅልፍ አጥተው ለዚህ ለውጥ መሳካት እየደከሙ መሆናቸውን ይገነዘባል የሚል እምነት አለኝ። የሐሳቤ መነሻና ማጠንጠኛ የኮሪደር ልማቱ በአዲስ አበባ ከተማ ላይ የፈጠረውን ትንግርታዊ ውበትና ለውጥ በማውሳት እማኝነቴን ለመስጠት ነውና ቢነገር ቢወራ ስለማይጠገበው የከተማችን ልዩ የልማት እንቅስቃሴ እግረ መንገዴን እየጠቃቀስኩ ለዚህ ሁሉ ውጤት የጀርባ አጥንት ስለሆነው የብልጽግና ፓርቲያችን አንዳንድ እውነታዎችንም ለማሳየት ሞክራለሁ። የኮሪደር ልማቱ ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም አጀንዳ ላይ ያስቀመጠችውን አካታች ዘላቂና ሰው ተኮር የከተማ ልማት ጽኑ አቋም በተግባር ያሳየ ነው ለማለት ይቻላል። የኮሪደር ልማት ስራዎች በሀገሪቱ ከተሞች ውስጥ አዲስ ንቅናቄን በመፍጠር ረገድ ከፍተኛ ሚና እንደተጫወቱም የማይካድ ሀቅ ነው። አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ ከተማዋን የማዘመንና ለነዋሪዎች ምቹ የማድረግ የልማቱ ስራ በአዲስ አበባ ብቻ የተወሰነ ሳይሆን በተለያዩ የሀገሪቱ ከተሞችም ተግባራዊ መደረጉን እያየን በመሆኑ በአዲስ አበባ የተጀመሩት የኮሪደር ስራዎች መሳካት የሚያሳዩት በመሪው ፓርቲ ብልጽግና እሳቤ ሁለንተናዊ ሀገርን የመለወጥ ተግባር እየተከናወነ መሆኑን ማረጋገጫ ምስክርነትም ነው። ይህም የከተማን እንቅስቃሴ በማሻሻልና ህዝባዊ ስፍራዎችን መልሶ በማበልጸግ በኩል ትልቅ ለውጥ ማምጣቱንና በተለይ በከተማዋ የሚገኙ ወንዞች ከመጥፎ ሽታ አመንጭነታቸውና የቆሻሻ መጣያ የነበሩበት ሁኔታ ዛሬ ተቀይሮ ወደ መናፈሻነት በመቀየር አምረውና ደምቀው መታየታቸው በብልጽግና ፓርቲ እሳቤ በከተማዋ አስተዳደር አመራሮች ቆራጥ አመራር ሰጪነት የተገኘ አንጸባራቂ ድልም ጭምር ነው። አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ የኮሪደር ልማቱ ስራ የአካባቢውን የኢኮኖሚ እንቅስቃሴ ከማጠናከሩ ባለፈ ለበርካታ ወጣቶች ሰፊ የስራ ዕድል የፈጠረበትን ነዋሪዎች የእረፍት ጊዜያቸውን የሚያሳልፉበት ማራኪ ስፍራን ከመፍጠሩ ባሻገር ከተሞች የአካባቢን ለውጥ የመቋቋምና ለለውጥ አይበገሬ የመሆን አቅማቸውን ከፍ ያደረገ ተግባርም ነው። የኮሪደር ልማቱ የመኖሪያ መንደሮችን እርስ በእርስ በማቆራኘት በመላው ሀገሪቱ የሚገኙ ከተሞችን ማህበራዊና ኢኮኖሚያዊ አቅም ወደ ውጭ የማውጣት ግልጽ ሀገራዊ ራዕይ የተያዘበት ሰፊ የልማት እንቅስቃሴም እንደሆነ ይታመናል። አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ ይህ ስራ በዋናነት ከተሞችን ለመኖሪያ ምቹ ተወዳዳሪና አካታች በማድረግ በመላው ኢትዮጵያ የተመጣጠነ ልማትን ለማረጋገጥ ያለመ የብልጽግና ፓርቲ የልማት ሐሳብ ሲሆን በዚህ ፈጣንና አስገራሚ የለውጥ ስራ ከተማዋ እንደ ስሟ አዲስ ውብና ማራኪ በመሆኗ ምክንያት የጎብኚዎች ቁጥር መጨመር በመቻሉ ከቱሪዝም የሚገኘውን ገቢ እንደሚያሳድገው ምንም ጥርጥር የለውም። የኮሪደር ልማቱ የዜጎችን የጋራ ብልጽግና በተጨባጭ ለማረጋገጥ የሚደረገው ጉዞ አካል ከመሆኑ ባሻገር ብልጽግና ፓርቲ ቃል በገባው መሰረት ሰው ተኮር ስራዎችን ማከናወን በመቻሉ የህዝብ አመኔታን በመፍጠር ዜጎች ከፓርቲው ጎን እንዲቆሙ ያስቻለ አፈጻጸም ሆኖም እናገኘዋለን። በመሆኑ በፓርቲው ግንባር ቀደም መሪነት የተጀመረው የልማት ስራ ሳይደነቃቀፍ እንዲቀጥልና የዜጎች እርካታ ቀስ በቀስ ሙሉ ለሙሉ የሚረጋገጥበት እድል መቀጠል አለበት እላለሁ። አዲስ አበባ አዲስ አበባ